ዓመት የቆየውን ጦርነት እሳት ለማጥፋት የተፈረመ። ይህንን ስምምነት የፈረሙት የፌዴራል መንግስትና የትግራይ ክልል ተወካዮች ሲሆኑ ዛሬ የምንመለከተው ሙሉ የስምምነቱ አንቀጾች ጥቅሙና ችግሮቹ እስከ 2026 የአውሮፓውያን አቆጣጠር አፈጻጸም ክፍል አለ። ሙሉ የአንቀጽ ዝርዝር። ስምምነቱ ዋና ግቡ የጦርነት ሙሉ በሙሉ መቆም፣ በህግ ላይ የተመሰረተ ሰላም መመስረት፣ ፖለቲካዊ መፍትሄ መፈጠር ናቸው። መርሃ ግብሮቹ የኢትዮጵያ ህገ መንግስት መከበር፣ የሰብአዊ መብት ጥበቃ፣ የአንድነትና የሀገር አንድነት መጠበቅ። ጦርነቱ ሙሉ በሙሉ መቆም ወይም ፐርማነንት ሴሴሽን ኦፍ ሆስቲሊቲስ፣ ሁሉም የጦር እርምጃዎች መቆም፣ የጦር ኃይል እንቅስቃሴ መከልከል፣ ሲቪል ህዝብ ላይ ጥቃት እንዳይፈጸም ማድረግ ናቸው። ዲዲአርን በተመለከተ መሳሪያ መፍታት፣ ከባድ መሳሪያዎች ማስረከብ፣ ተዋጊ ወደ ማህበረሰቡ መመለስ፣ የፌዴራል መንግስት ስልጣን መመለስ። እነኚህ እንግዲህ በትግራይ ክልል ተፈጽመዋል አልተፈጸሙም ሁላችንም የምናያቸው ጉዳዮች ናቸው። ሰብአዊ እርዳታ በተመለከተ እርዳታ ያለ እንቅፋት እንዲዳረስ ባንክ፣ ቴሌኮም እና ኤሌክትሪክ መመለስ። 6 ክትትል በተመለከተ ስምምነቱ በአመራር እንዲተል ተወስኗል። ክፍል 2 የስምምነቱ ጥቅሞች፣ አንደኛው የጦርነት እሳት መቆም፣ የሰብአዊ እርዳታ ተመልሷል፣ መንግስታዊ አገልግሎቶች ተከፍተዋል፣ የተፈናቀሉ ዜጎች መመለስ ጀምረዋል። ክፍል 3 ተግዳሮቶቹ፣